እና እንደው ቤተክርስቲያን እኮ ኢየሱስን አታመልከውም ተባለና እንዴት ነው ግን ኢየሱስን የማያመልክ ቤተክርስቲያን የሚባሉ? ያ አክቹዋሊ ባይ ዘ ወይ ከጥላቻ ምናምን መሆኑ የምታውቁት ከዚህ በፊት በራሱ ንግግር ሰምታችሁት ከሆነ አዎ ቤተክርስቲያኒቱ ክርስቶስን አሰብክም ብዬ አልልም ምናምን ብሎ ሲናገር ነበር። ትናንትና ግን አይ ቲንክ ተበሳጭቷል ይመስለኛል። ኦኬ አንዳንዴ ክርስቲያን አለመሆናቸው የምታውቁት ማለት ነው ሲናደዱ የሚናገሩትና በኖርማል ሰዓት የሚናገሩት ነገር ራሱ አንድ አይደለም። ኦኬ ክርስቲያኖች አይ ክርስቲያን አይደሉም ብዬ አልልም፣ ኦኬ አልዳኑም ብዬ አልልም፣ ቤተ ክርስቲያኒቱ ጭራሽ ክርስቶስን አሰብክም ብዬ አልልም ሲል የነበረ ሰውዬ ጭራሽ ትናንትና ደግሞ ክርስቶስን አሰብክም ማለት ጀምሯል። እውነት ለመናገር አንዳንዴ እግዚአብሔር ከነበርክበት ጸጋ ወይም ደግሞ የምርም ኖሮ ከሆነ ማለት ነው ሲጥልህ እንደዚህ ወደ ተራቆተ እውቀት ወይም ደግሞ ወደ ተራ እውቀት ትገባና እንደ ህፃናት ማውራት ትጀምራለህ። የምርም ማለት ነው። ኦኬ ጸጋ የተገፈፈ የሚያወራው እንደማያውቅ ሁሉ ይሄ ሰውም የሚያወራው ራሱ በደንብ የሚያውቅ ራሱ አይመስለኝም። ኤኒዌይስ ግን ቤተክርስቲያን ክርስቶስን የምትሰብከው በነገራችን ላይ በቃል ብቻ ሳይሆን በምንድን ነው? በተግባር በህይወትም ጭምር የምትሰብክ ቤተክርስቲያን ብቸኛ ቤተክርስቲያን ብትኖር ቤተክርስቲያናችን ነች። ኦኬ ክርስቶስን ስትሰብክ በእያንዳንዱ እንቅስቃሴዋ በእያንዳንዱ ህይወቷ ክርስቶስን ያማከለ ስብከት ነው ያላት ቤተክርስቲያን ማለት ነው። ኦኬ ለምሳሌ ከህንፃ አሰራሩ ራሱ ቤተክርስቲያን ሲሰራ ራሱ ከክርስቶስ አንጻር ነው ቤተክርስቲያኖቹ ራሱ የሚሰሩት ማለት ነው። ከክርስቶስ አንጻር ከላይ ከጉልላቱ ከፍ ተደርጎ የሚሰራው መስቀሉ ነው ማለት ነው። መስቀሉ ሌላ ምንም ትርጓሜ የለውም። በመስቀል ተሰቅሎ እኛ ግን የተሰቀለውን ክርስቶስን ሰብካለን ብሎ ሐዋርያ ቅዱስ ጳውሎስ እንደተናገረው የተሰቀለውን ክርስቶስን እንሰብካለን እናመልካለን ብላ የክርስቶስን መስቀል ስለማታፍርበት ቤተክርስቲያን ከሁሉም ከፍ አድርጋ ኦኬ መሰረቷም ጉልላቷም እሱ እንደሆነ ለማጠየቅ በትልቁ መስቀል ትሰራለች ቤተክርስቲያን። ኦኬ ህንፃ ቤተክርስቲያኑ አይታችኋል፣ የተመሰቀለ ሊሆን ይችላል። ኦኬ መስቀል ያለው ቤተክርስቲያን ሊሆን ይችላል። በሮቹ ብትመለከቱ ትርጓሜ ያላቸው ከክርስቶስ አንጻር ትርጉም የሚሰጡ ካህናቶቹ ብትመለከቱ ከአልባሳቸው ጀምሮ ከጥምጣማቸው ጀምሮ ከመስቀላቸው ጀምሮ ትምህርት የሆነ ማለት ነው። አንድ ካህን ሳይሰብክ በአለባበሱ ክርስቶስን ይሰብካል። በአለባበሱ ብቻ ክርስቶስን ይሰብካል። ኦኬ በራሱ ላይ የሚጠመጥመው ጥምጣም እንደው ለውበት ለጌጥ አይደለም የሚጠመጥመው። ኦኬ ለጌጥ ነው ካህናት የሚጠመጥሙት ራሳቸው ላይ አይደለም እኮ። ስለኛ ሲል የእሾህ አክሊል የደፋ አምላክ አለን ሲል እኮ ነው የእሾህ አክሊሉን ለማጠየቅ ወይም ደግሞ የእሾህ አክሊሉን ለመመስከር ኦኬ ስለኛ የእሾህ አክሊል ተቀዳጀ የሚለውን ለማጠየቅ ጥምጣማቸው በራሳቸው ላይ ይጠመጥማሉ ካህናቶቹ ማለት። ቀሚስ ይለብሳሉ አይደል? ቀሚስ ይለብሳሉ። የክርስቶስ ሙሽራ የሆነችው የቤተ ክርስቲያን አገልጋዮች ነን ሲሉ ነው እኮ። ኦኬ የክርስቶስ ሙሽራ የሆነችው የቤተ ክርስቲያን ምንድነው? አገልጋዮች ነን። ጌጣችን ወይም ደግሞ አለባበሳችን ውበታችን እናሳይ ሳይሆን ክርስቶስን እናሳይ ብለው እኮ ነው ልብሳቸው ራሱ ክርስቶስን የሚሰብክ ልብስ የሚለብሱት። በየቸርቹ ሂድ ኦኬ በሚኒ ያበደ ልብስ ትለብሳለች፣ በዲም ላይት ያበደ ቸርች ትገባለህ። ከዛ መድረክ ላይ ሆኖ አንዱ ያስጨፍራል ማለት ነው። መድረክ ላይ ቆሞ አንዱ ያስጨፍራል፣ ሌላው በዲም ላይት ያብዳል። ከዛ ሳታስበው ከአንዲት እህት ጋር እየጨፈርክ ታገኘዋለህ። የፕሮቴስታንቶቹ ቸርች ይሄ ነው። ዓለማዊ ሁሉም ነገሯ ዓለማዊ ባይዘው። ይሄ ጥላቻ ምናምን አይደለም፣ በቪዲዮ ማሳየት ይቻላል። አሁን የሆነ ሚውት አድርጌ የሆነ ቸርች ላይ ሲጨፍሩ ምናምን ባሳያችሁ ይሄ ስናት ቸርች ትላላችሁ። እውነት ለምናምን ድምፁንም ብከፍትላችሁ አክቹዋሊ ምንም አትማሩበትም፣ ክላሲካል ብቻ ስለሆነ ማለት ነው። እሱን አውጥቼ ያሳያችኋለሁ። ጥላቻ ምናምን ስለሚመስላችሁ ማለት ስናት ሄትሬት ማለት ነው፣ ጥላቻ አይደለም። የጌታ ቤተክርስቲያን ግን ህንፃው ራሱ ፓስተሮቹ ከሚጮሁት ልክ በላይ ቤተክርስቲያን ስዕላቶቿ ራሱ የሚያስተምሩ ናቸው። ኦኬ በጉዛን ነገሮቿ ራሱ ቤተክርስቲያን ክርስቶስን ነው የምትሰብከው። ጸናጽሉ በሉ
ኦኬ መቋሚያው በሉ ይሄን ሁሉ ነገር ክርስቶስን የሚሰብኩ ናቸው። አሁን መቋሚያውን ካህናቶቹ ሲወርቡ ሲያሸበሽቡ ተመልክታችኋል አይደል? አንዳንዴ መቋሚያውን ከትከሻቸው አድርገው ወደ ግራና ወደ ቀኝ ሲወዛወዝ ስትመለከቱ እንደው እንቅስቃሴው ዝም ብለው ከምንቆም እየተንቀሳቀስን ይሻላል ብለው አይደለም። ኦኬ ክርስቶስ መስቀሉን ተሸክሞ ከግራ ወደ ቀኝ እያዳፉ ከኋላ ወደፊት ከፊት ወደ ኋላ እያዳፉ እየገፉ መስቀሉን አሸክመው መውሰዳቸውን የሚያጠይቅ እኮ። ኦኬ ጸናጽሉ ቅጠሎቹን ጭምር ማለት ነው። ቅጠሎቹን ጭምር የሚያስተምር ማለት ነው። 5 ናቸው የሚደረጉት ቅጠሎቹ የጸናጽሉ ማለት ነው። 5 አዕማደ ምስጢር። ሌላው በገና፣ መሰንቆ እነዚህ ሁሉ የዜማ መሳሪያዎቿ እንኳን ከነገረ ክርስቶስ፣ ከነገረ ሥላሴ፣ ከነገረ ማርያም፣ ከነገረ ቅዱሳን ጋር ሁሉም የተገናኘ እንጂ ዝም ብሎ ያለ ትርጓሜ የሚደረግ አንድም ስብከት የለም። ከጽናው ጀምሮ ማለት ማጠኛ የሚታጠንበት ማጠኛው ጨምሮ ነገረ ሥላሴ ነገረ ክርስቶስን በሚገባ የሚያስተምር ከበሮውን ጨምሮ ማለት ከበሮው ኦኬ በቀይ ግምጃ መልበሱ ክርስቶስ በቀይ ግምጃ ጠቅልለው ኦኬ መገነዛቸውን መገነዙን መጠቅለሉን እሱ መገነዙን ለማጠየቅ በቀይ ግምጃ ይደረጋል። ከበሮ ጠፍሮቹ ይደረጋሉ። የተመሳቀሉ ጠፍሮች ምናምን ይደረጋል ከበሮ ላይ። ጠፍሮቹ እንደው ከበሮን እንዲያስር ብቻ አይደለም። በነገራችን ላይ ክርስቶስ ለእኛ ሲል የተገረፈውን ግርፋት በጀርባው ላይ የወጣውን ሰንበር ምልክት ነው። በከበሮ እንኳን ቤተክርስቲያን ክርስቶስን ነው የምትሰብከው። ኦኬ አንዱ ጠባብ አንዱ ሰፊ ተደርጎ ከበሮ መሰራቱ እንደው ለጌጥ ምናምን አይደለም። ትርጓሜ ምሉእ የሆነው መለኮት በጠባብ ደረት መወሰኑ ማለት ነው የሚያጠይቁ። በአንዱ በኩል ሰፊ መሆኑ በሁሉም የመላ መለኮት ነው። ኦኬ እሱ በሁሉም የመላ መለኮት ግን የሰው ልጆችን ለማዳን ምን ሆነ? በአጭር ቁመት በጠባብ ደረት ተወሰነ የሚለውን እኮ ነው ለማጠየቅ እኮ ነው። በአንዱ ጠባብ አንዱ ደግሞ ሰፊ ተደርጎ ከበረው እንኳን የሚሰራ ይሄን ሁሉ ትርጉም የምትሰጥ ቤተክርስቲያን ክርስቶስን አሰብክም ባይዘወይ ከመሃይምነት መሃይም ለመባል ራሱ ትንሽ ማንበብና ማወቅ የሚጠበቅባቸው ሰዎች ናቸው እንደዚህ የሚሉ ማለት ኦኬ መሃይም ለመባል ትንሽ ማንበብ ትንሽ ማወቅ የሚጠበቅባቸው ሰዎች ናቸው እንዲህ ብለው የሚናገሩት። ከዛ በተጨማሪ ያው እንግዲህ ቤተክርስቲያን ስለ ክርስቶስ የምታስተምረውን እያንዳንዱን እንናገር ካልን ሰዓትም ላይበቃን ይችላል። እውነት ለመናገር የቤተ ክርስቲያኒቱ ታላቁ ጸሎተ ቅዳሴ ነው አይደል? ማንም ሰው ያውቀዋል። ማንም ክርስቲያን ያውቀዋል። የትኛውም ጥንታዊ ቤተ ክርስቲያን ትልቁ ጸሎት ኮሚኒየን የሚደረግበት ጸሎት ያው ስርዓተ ቅዳሴ ነው፣ ጸሎተ ቅዳሴ ነው። ስትጀምር አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብላ ትጀምራለች ቤተ ክርስቲያን ጸሎቷ። ኦኬ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ነው ብላ ምስጋናዋን የጀመረ በቅዳሴ ምስጋናዋን ከጀመረች በኋላ እንዲህ ይላል። ላንብብላችሁ የተወሰኑ አለፍ እያልኩኝ ማለት ነው። ልክ መጀመሪያ ላይ ካህናቶቹ ሲገቡ የሚያደርጉት ጸሎት አለ። ምን ብለው ነው ጸሎት የሚያደርጉት? እንዲህ ይላል። ሙሽራዋም በመጣ ጊዜ ደጆቿን ትከፍታለች፣ ቤተክርስቲያን ማለት ነው። እጮኛው ሙሽራዋን ትመግበዋለች፣ ባዕድ ግን ከእርሱ አይመገብም አልተሰጠውምና ይልና በደንብ ቅዳሴ ጸሎት ከመጀመሩ በፊት ካህናቶች የሚያደርጉት ጸሎት ነው። ምን ይላሉ? በሰርጉ ጊዜ ስጋውን የሚሰዋና ፈጽሞ ምግብ የሚሆን ሙሽራ ያየማን ነው ይላል። እኔ በጣም የሚደንቅ ቆይ አንዴ ከፍቼ ላሳያችሁ መሰለኝ። ከራሳችን ዝም ብለን እንደ መጀመሪያ ጸሎት ሲጀምሩ የሥርዓተ ቅዳሴ ጸሎት ሲጀምር እንዲህ ብሎ ነው የሚጀምር። ማለት ረጅም ጸሎት አለ፣ ነገረ ሥላሴ ነገረ ክርስቶስ የሚናገር ግን ስለ ክርስቶስ ስትናገር ምን ብለው ይጀምራሉ ካህናቶች? ሙሽራዋም በመጣ ጊዜ ደጆቿን ትከፍታለች ይላል። አስቀድሞ በቤተ ክርስቲያን ሆናችሁ ማንኛውም ክርስቲያን ከዚህ ቅዱስ ስጋውና ደሙ ይካፈል። ኦኬ
አዲስ ክርስቲያን ካልሆነ በስተቀር እያለ ይመጣና ሙሽራዋን በመጣ ጊዜ ደጆቿን ትከፍታለች። ማ ቤተ ክርስቲያን እጮኛዋ ሙሽራዋን ትመግበዋለች ይልና ባዕድ ግን ከእርሱ አይመገብም አልተሰጠውምና ይልና በሰርጉ ጊዜ ስጋውን የሚሰዋና ፈጽሞ ምግብ የሚሆን ሙሽራን ያየ ማን ነው ይላል። ማን ይሄ ሙሽራ ታውቁታላችሁ? በሰርጉ ሰዓት ስጋውን ሰውቶ ምግብ አድርጎ የሚያቀርብ ሙሽራ ታውቁታላችሁ? ማን ነው ይሄ ሙሽራ? ይኸው ይመልሰው ዓለም ሰራ። በሰርጉ ጊዜ በሐዋርያት ፊት ቅዱስ ስጋውን ክቡር ደሙን ማዕድ አድርጎ ሰራ። ከእርሱ ይበሉ ዘንድም ያመነበትም ለዘላለም ይድን ዘንድ ምን ያለበት ወለ እግዚአብሔር ዓለም ከተፈጠረ ጀምሮ ከእሱ በቀር እንደሱ ያለ እንደዚህ ያደረገ የሌለ እንግዳ ስርዓትን በዚህ ዓለም ሰራ። ምንድነው እንግዳ ስርዓት? በሰርጉ ዕለት ሙሽራው ራሱን ሰውቶ ነው ያበላን ያጠጣን ማለት ሙሽራው ክርስቶስ። አይታችሁታል? እንደዚህ እንግዳ ስርዓት ሰራ። እሱም በሰርጉ ጊዜ ምን አለ? በሐዋርያት ፊት ቅዱስ ስጋውን ክቡር ደሙን ማዕድ አድርጎ ሰራ። ከእርሱ ይበሉ ዘንድ ያመነበትም ለዘላለም ይድን ዘንድ በሰርጉ ጊዜ መብል መጠጥ የሆነውም ጌታችን ኢየሱስ ክርስቶስ ነው። በሰርጉ ጊዜ መብልና መጠጥ የሆነን ማን ነው? አዎ የጌቶች ጌታ ኢየሱስ ክርስቶስ ነው ማለት ነው። ቅዱስ ስጋውን ክቡር ደሙን የሰጠን አምላካችን ብሩክ ነው። የኃጢአት ማስተሰሪያስ ሊሆን ለዘላለም እንድንበት ዘንድ ለእርሱ ምስጋና ይገባው ለዘላለሙ አሜን ይላል። ኦኬ። በሰርጉ ጊዜ መብል መጠጥ የሆነው ጌታችን ኢየሱስ ክርስቶስ ነው። ስለዚህ እሱን በልተን ደግሞ ለዘላለም የኃጢአት ማስተሰሪያ ይሆን ዘንድ እንድንበት ዘንድ ሰጠን ስጋውና ደሙ። ስለዚህ ለእርሱ ምስጋና ይገባው ለዘላለሙ አሜን ይላል። እሺ እንቀጥል። ቅዳሴ ሐዋርያት ከቁጥር 98 ጀምሮ ላንብብላችሁ። ቅዳሴ ሐዋርያት ደግሞ እንዲህ ይላል። ካህኑ እንዲህ ይላል። በእውነት ክቡር የሚሆን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስጋ ይህ ነው፣ እማሬ ነው። እማሬ ነው ማለት እውነት ነው ማለት ነው። አምነው ከእርሱ ለሚቀበሉ ሕይወትና መድኃኒት የኃጢአት ማስተሰሪያም ሊሆን የሚሰጥ ነው ይልና አሜን ይላል። ኦኬ። አምነው ለሚቀበሉት ምን የኃጢአት ማስተሰሪያ፣ ከእርሱ ለሚቀበሉ ሕይወትና መድኃኒት የኃጢአት ማስተሰሪያም ሊሆን የሚሰጥ የጌታችን የአምላካችን የኢየሱስ ክርስቶስ ክቡር ደም ይህ ነው፣ እማሬ ነው። አሜን ይላል ህዝቡ። ኦኬ። በእውነት የአምላካችን የአማኑኤል ስጋውና ደሙ ይህ ነው፣ እማሬ ነውና አሜን ይላል ህዝቡ። እንዲህ ይላል። አምናለሁ 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 እስከ መጨረሻዬም እስትንፋስ እታመናለሁ በሁለት ወገን ድንግል ከምትሆን ከሁላችን እመቤት ከቅድስት ድንግል ማርያም በነሳው የጌታችንና የአምላካችን የመድኃኒታችንም የኢየሱስ ክርስቶስ ስጋው ደሙ ይህ ነው፣ እማሬ እንደሆነ ያለ መቀላቀልና ያለ ትድምርት ያለ መለወጥና ያለ መለየት ከመለኮቱ ጋር አንድ ያደረገው በጴንጤናዊ በጲላጦስ ዘመን ኦኬ ባማረ ምስክርነት ምስክር የሆነ ስለ እኛና ስለ ሁላችንም ህይወት አሳልፎ የሰጠው ይህ ነው ይላል። አሜን። ይሄ ባይዘው በጸሎታችን የነገረ ክርስቶስን ኮንፌስ እያደረግን ነው ጸሎት የምናደርገው። ኦኬ። በጸሎተ ቅዳሴያችን ነገረ ክርስቶስን እየመሰከርን ጸሎታችን ትምህርታችንም ጭምር ስለሆነ ማለት ነው። ኦኬ። ጸሎታችን ትምህርታችንም ስለሆነ ማለት ይቀጥላል። አምናለሁ 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 መለኮቱ ከሰውነቱ አንዲት ሰዓት እንኳን እንደ አይን ቅጽበት ወይም የአይን ጥቅሻ ያህል ስንኳን ስለኛ የሰጠው እንጂ ለህይወትና ለመድኃኒት ለኃጢአትም ማስተሰሪያ ሊሆን አምለው ለሚቀበሉ ሰዎች ስለኛ አሳልፎ ሰጠው እንጂ ይላል። ኦኬ። ይህንን ምን አለ? እናምናለን እያለን የምንመሰክረው ምንድነው? መለኮቱ ከሰውነቱ ለአንዲት ቅጽበት ለአይን ጥቅሻ እንኳን እንዳልተለየው እናምናለን። ይሄ የፕሮቴስታንት ምንፍቅና ጨምር አፈርድም የሚያበላ ጸሎትም ትምህርትም ጭምር ነው። እነሱ በመስቀል ሰዓት ተለይቶታል የሚል የኑፋቄ ትምህርት አላቸው። መለኮቱ እና አብ ከወልድ ተለይቶት ነበረ ብለው ያምናል። የአይን ጥቅሻ እንኳን እነ ቅዱስ ቄርሎስም እንደሚናገሩ
መለኮት ከስጋ ከሰውነቱ ለአይነ ጥቅሻ እንኳን እንዳልተለየው እናምናለን። አምናለው የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስጋው ደሙ ይህ እማሬ እንደሆነ እታመናለሁ። ክብርና ምስጋና ስግደትም ቸር ከሚሆን ከሰማያዊ ከአባቱ ጋር ማህያዊ ከሚሆን ከመንፈስ ቅዱስም ጋር የሚገባው ይህ ነው፣ ዛሬም ዘወትርም ለዘላለሙ አሜን። ምን የሚገባው? ኦኬ እናምናለን። ምን የጌታችን አምላካችን የመድኃኒታችን የኢየሱስ ክርስቶስ ስጋው ደሙ ይህ እማሬ እንደሆነ እሺ። ስግደትም እሺ ቸር ከሚሆን ከሰማያዊ አባቱ ጋራ ማህያዊ ከሚሆን ከመንፈስ ቅዱስ ጋራ የሚገባው ይህ ነው፣ ዛሬም ዘወትርም ለዘላለሙ አሜን። ይሄ ጸሎተ ቅዳሴ ሁል ጊዜ 24 ሰዓት ቤተክርስቲያን የምጸልየው ጸሎት ቅዳሴ ሐዋርያት ቅዳሴ በሁሉም ቅዳሴ ካለቀ በኋላ የሚነገረውን እሱን አንዴ ልበልላችሁና ከዛ የዮሐንስ አፈወርቅ ቅዳሴ እሱን የተወሰነ አንብቤላችሁ ምናልባት ወንድሞች የሚጨምሩት ሐሳብ ካለ ይጨምራሉ ማለት ነው። እንዲህ ይላል ቅዳሴ። በየትኛውም ቅዳሴ ካህኑ ልክ ስርዓተ ቅዳሴው ካለቀ በኋላ የሚሰጠው ጸሎተ ምዕዳን አለ። እሱ ምንድነው? የፍቅር ባለቤት የሰላም ንጉስ ሰላማዊ ኢየሱስ ክርስቶስ። ይሄ ሁላችሁም ታውቁታላችሁ አይደል? በተለይ ቅዳሴ ምናምን ሁላችሁም ታውቁታላችሁ አይደል? ካህኑ መጨረሻ ላይ የሚለው ጸሎት ነው ይሄ። ሁሉም ቅዳሴ ካለቀ በኋላ አድኅኑ አርሥቲክሙ ካለ ዲያቆኑ እንደዛ ካለ በኋላ ማለት። ስለዚህ የፍቅር ባለቤት የሰላም ንጉስ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምህን ስጠን፣ ሰላምህንም አጽናልን፣ ኃጢአታችንንም ይቅር በለን፣ በሰላም ወደ ቤታችን ሄደን እንገባ ዘንድ የበቃን አድርገን። የትኛው የፕሮቴስታንት ቸርች ውስጥ ሄዳችሁ 1 ዓመት ብትከርሙ 1 ዓመት ብትቆዩ እችን ቃል የምታክል እንኳን ነገረ ክርስቶስ ተነግሮ አያቅም እያልኩ አንዱ ስለ ራሱ ጫማ፣ ስለ ራሱ አለባበስ፣ ስለ ሀብት፣ ስለ ብልጽግና ሊያወራ ይችላል። ነገረ ክርስቶስን አንድም ቸርች ብትሄዱ እችን ቃል የምታክል እንኳን ተሰብኮ አያቅም። የፍቅር ባለቤት የሰላም ንጉስ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምህን ስጠን፣ ሰላምህን አጽናልን፣ ኃጢአታችንንም ይቅር በለን፣ በሰላም ወደ ቤታችን ሄደን እንገባ ዘንድ የበቃን አድርገን። ይቀጥላል። በአምላካችን በእግዚአብሔር ፊት ራሳችሁን ዝቅ አድርጉ፣ አገልጋዩ በሚሆን በካህኑ እጅ ይባርካችሁ ዘንድ ይላል። ኦኬ አድኅኑ አርሥቲክሙ የሚለውን ማለት ነው። ቀጥሎ እንዲህ ይላል። በመስቀል አመሳቅለው ካህኑ ምን ይላል? አቤቱ ሕዝብህን አድን፣ ርስትህንም ባርክ። ኦኬ ይሄ 3 ጊዜ ይባላል ካህኑ ማለት ነው። እስከ ዘላለሙ ጠብቃቸው፣ ከፍ ማድረጋቸው በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆንካት ቅድስት ቤተ ክርስቲያንህንም ጠብቃት። ለነገስታትና ለመኳንንት ለንጹህ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የሰራሃትን በዚች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውን የበላችሁ ክቡር ደሙንም የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአት ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና ህትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣው ይጠብቃችሁ ለዘለዓለሙ አሜን። በጣም የሚገርም ጸሎት፣ በሚገርም ጸሎት ማለት ኦኬ። የሚጠብቅ የሚያድን የሚፈውስ የሚመግብ የሚያነሳ የሰላም አባት የፍቅር አባት የሰላም ንጉስ ሰላማዊ ኢየሱስ ክርስቶስ ሰላምህን ስጠን፣ ሰላምህን አጽናልን፣ ኃጢአታችንንም ይቅር በለን ብለው ሁል ጊዜ ካህናቶቹ ይጸልያሉ። ኦኬ አሁን ወደ ቅዳሴ ቅዱስ ዮሐንስ አፈወርቅ የተወሰነ ላሳያችሁና እሺ አሁንም ይሄ የሚታያችሁ ከሆነ ቅዳሴ ዮሐንስ አፈወርቅ ይላል። ቅዳሴ ዮሐንስ አፈወርቅ እሺ ቅዳሴ ዮሐንስ አፈወርቅ
ምን ይላል ስለ ክርስቶስ? እሺ በጣም ባይዞ ይሄ ሙሉን እንድታነቡ እጋብዛችኋለሁ። ከአባቱ ሳይወጣ መጣ፣ ከአነዋወሩ ሳይለይ ወረደ፣ ከሶስትነቱ ሳይለይ መጣ፣ ከአንድነቱ ሳይለይ ወረደ፣ ከዙፋኑ ሳይለይ በስጋ ልጅ አደረ። ኦኬ የተቀመጣችሁ ተነሱ ይላል ዲያቆኑ። እሺ ማንዴ ከዛ ከምልአቱ ሳይወሰን በማህፀን ተጸነሰ፣ በላይ ሳይጎድል በማህፀን ተወሰነ፣ በታችም ሳይጨመርበት ተወለደ። ነገረ ክርስቶስ ትምህርትም ጸሎትም ማለት ነው። ኦኬ ከኃጢአት በቀር ፈጽሞ ሰው ሆነ፣ እንደ እግዚአብሔር እየሰራ እንደ አገልጋይ ታየ፣ ወንጌሉ እያስተማሩ እንደመሰከሩት እናስተውል ይላል። ከአባቱ ዘንድ ተመሰገነ፣ ከመላእክትም ዘንድ ተመሰገነ፣ ከሰውም ዘንድ ተመሰገነ፣ ከራሱም ከበረ። የጌትነቱን ምስጋና በሰማይና በምድር መላ። እንግዲህ በልቦናችን ዘወትር አናርፍም፣ ቅዱስ እያልን የጌትነቱንም ምስጋና እንናገራለን። እናርፋለን ጌታችንን ለማመስገን። ቤተ ክርስቲያን አታርፍም። እግዚአብሔር ጌትነቱን ለመመስከር አምላክነቱን ለመመስከር ምናምን አናርፍም። ቅዱስ እያልንም የጌትነቱን ምስጋና እንናገራለን። ተሰጥኦን መልሱ ይላል። ቅዱስ 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 ፍጹም አሸናፊ እግዚአብሔር የጌትነት ምስጋና በሰማይ በምድር የመላ ነው። በሁሉ አፍ የምትመሰገን እውነተኛ ኢየሱስ ክርስቶስ አንተ ቅዱስ 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 ነህ። በሁሉ አፍ ምን የምትመሰገን እውነተኛ ኢየሱስ ክርስቶስ አንተ ቅዱስ 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 ነህ። ለቅዱሳንም ሁሉ በቸርነቱ ቅዱሳን የሆኑ ዘንድ ሰጣቸው። የቅድስና ባለቤት የቅድስና ምንጭ ጌታችን ራሱ ነው። እሺ ቅዱሳንን የምናመልክ የሚመስላችሁ ቅዱሳንን አናመልካቸው፣ ልናመልካቸውም አንችልም። ቅዱስ ያደረጋቸው ሲጀመር እሱ ራሱ ነው። ለቅዱሳኑም ሁሉ በቸርነቱ ቅዱሳን የሆኑ ዘንድ ሰጣቸው። ይህችውም የማትፈርስ የማትጠፋ ቅድሳቱ ናት። ዓይን ያላየው ጆሮ ያልሰማው በሰው ልቦና ያልታሰበ እግዚአብሔር ለወዳጆቹ ያዘጋጀው ለቅዱሳን ደቀ መዛሙርቱ ለንጹሐንም ሐዋርያቱ የቁርባን ምስጢር ስርዓት አሳያቸው። ነውር በሌለባቸው ቅዱሳት ብፁዓት በሚሆኑ እጆቹ ህብስቱን አንስቶ ያዘ። በዚህ ጊዜ ህብስቱን ያንሳ። እናምናለን፣ ይህ እርሱ እንደሆነ በእውነት እናምናለን። የሁሉ በላይና የሁሉ ጌታ እግዚአብሔር ወደሆንክ ወደ አንተ ወደ አባቱ አቅንቶ አየ፣ አመሰገነ፣ ባረከ፣ 3 ጊዜ ይባርክ ይላል ካህኑ ማለት ነው። ከዛ በኋላ ቆረሰም፣ እውነተኛ የጽድቅ ምግብ ስጋዬ ይህ ነው እማሬ ብሎ ለደቀ መዛሙርቱ ሰጣቸው። ከእርሱ የበላ የዘላለም ሕይወት አለው። ንሱ ከእርሱ ብሉ አላቸው። አሜን አሜን አሜን። እናምናለን እንታመናለን። ጌታችንና አምላካችን ሆይ እናመሰግንሃለን። ይህ እርሱ እንደሆነ በእውነት እናምናለን። ክርስቶስ ባይዘው ለሐዋርያቶቹ ይህ ስጋዬ ነው ይህ ደሜ ነው ብለው ሲሰጣቸው ሐዋርያቶቹ ከዛ በኋላ ምንድነው የሚሉት? ልክ ዮሐንስ ወንጌል ምዕራፍ 6 ሲያስተምር እንደተከራከሩት ሳይሆን አሜን እናምናለን እንታመናለን ብለው ነው የሚመልሱት። በእውነት እናምናለን ብለው ይመልሳል። ይህ ቄርሎስ ዘኢየሩሳሌም ቅዳሴውም የቄርሎስ ዘኢየሩሳሌም ካቴክቲካል ሌክቸሩን ብታነቡት እንደዚህ ነው የሚለው ማለት። እንዲሁም ጽዋውን ውሃውን ወይን ቀላቅሎ አመሰገነ፣ ባረከ፣ 3 ጊዜ ይባርክ፣ አከበረ። እውነተኛ የሕይወት መጠጥ ደሜ ይህ ነው እማሬ ብሎ ለደቀ መዛሙርቱ ሰጣቸው። ከእርሱ የጠጣ የዘላለም ሕይወት አለው። ሁላችሁም ንሱ ከእርሱ ጠጡ አለ። ለእናንተ ከእናንተም በኋላ ለሚነሱ ምልክት ነው። መታሰቢያዬንም እንዲህ አድርጉ። እስክመጣ ድረስ በእኔ ስም በምትሰበሰቡበት ጊዜ ሞቴንና ትንሣኤን ወደ ሰማይ ማድረጌንም ንገሩ አለ። ከዛ ምን እንላለን? አቤቱ ሞትህንና ቅድስት ትንሣኤህን እንናገራለን፣ እርገትህንም ዳግመኛም መምጣትህን እናምናለን፣ እናመሰግንህማለን፣ እናምንህማለን። ጌታችንና አምላካችን ሆይ እንለምንሃለን፣ እንማልድህማለን። በጣም ባይዘው በቅዳሴ ደግሞ ስትሰሙ በጣም በሚገርም ዜማ ማለት ነው የተሰበሰብን እኛም
የማይታመም የእርሱን ሕማሙን እንናገራለን፣ የማይሞት የእርሱን ሞቱን እንናገራለን። ከደቀ መዛሙርቱ ጋራ በተቀመጠባት በዚያች ሌሊት በአባቱ ፈቃድ በራሱም ፈቃድ ሰውነቱን ለሞት ሰጠ። ሁሉን የያዘውና የያዙት ሁሉ የሚገዛው አሰሩት። በጣም የሚደንቀው ከዚህ በኋላ ያለው ነው። አጠር አድርጌ ላንብብላችሁና ሙሉን እንድታነቡት ልተውላችሁ ለናል። ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት። የሕያው የአምላክን ልጅ አሰሩት። በቁጣ ጎተቱት፣ በፍቅር ተከተላቸው። በሚሸልተው ፊት እንደማይናገር እንደ የዋህ በግ በኋላቸው እየተከተለ ወሰዱት። ሊቃነ መላእክት በመፍራትና በመንቀጥቀጥ ከፊቱ የሚቆሙለት በአደባባይ አቆሙት። ኃጢአትን ይቅር የሚለውን ኃጥእ አሉት። በመኳንንት በሚፈርደው በእርሱ ፈረዱበት። ለሱራፌል ዘውድ የሚያቀዳጃቸውን የእሾህ ዘውድ አቀዳጁት። ለኪሩቤል የግርማ ልብስ የሚያለብሳቸውን ለመዘበት ቀይ ግምጃ ለበሱት። ኪሩቤል በእሳት ክንፍ ተሸፍነው ከፊቱ የሚሰወሩለትን እርሱን ክፉ ባሪያ እጁን አጽንቶ ፊቱን ጸፋው። የመላእክት ሰራዊት በፍጹም መደንገጥ ለሚሰግዱለት እየዘበቱበት በፊቱ ተንበረከኩ። ይህም ያህል ትህትና እንደምን ያለ ትህትና ነው! ይህን ያህል ትዕግስት እንደምን ያለ ትዕግስት ነው! ይህን ያህል ዝምታ እንደምን ያለ ዝምታ ነው! ይህን ያህል ቸርነት እንደምን ያለ ቸርነት ነው! ይህን ያህልስ ሰው ማፍቀር እንደምን ያለ ፍቅር ነው! ፍቅር የአምላክን ልጅ ከዙፋኑ ሳበው፣ እስከ ሞትም አደረሰው። በደል የሌለበትን እንደ በደለኛ ሰቀሉት። ሕይወትን የሰራውን ከበደለኞች ጋር ቆጠሩት። አዳምን የፈጠሩ እጆች በመስቀል ቀኖት ተቸነከሩ። ወዮ በገነት የተመላለሱ እግሮች በመስቀል ቀኖት ተቸነከሩ። ወዮ በአዳም ፊት የሕይወት መንፈስን እፍ ያለ አፍ ከሐሞት ጋር የተቀላቀለ የኮመጠጠ መጻጻ ጠጣ። ወዮ የወልድን መከራን የሚናገር ምን አፍ ነው? ምን ከንፈር ነው? ምን አንደበት ነው? የፍቅሩ የጌታ ሕማማት በተነገረ ጊዜ ልብ ይለያል፣ ሕሊናም ይመታል፣ ነፍስም ትንቀጠቀጣለች፣ ስጋም ይደክማል። የማይሞተው ሞተ፣ ሞትን ይሽረው ዘንድ ሞተ፣ ሙታንን ያድናቸው ዘንድ ሞተ ይላል። በጣም የሚደንቅ ቅዳሴ ነው። የቅዱስ ዮሐንስ አፈወርቅ ቅዳሴ። እንዲህ ብላ የምትሰብክን ቤተ ክርስቲያን፣ እንዲህ ብላ ጌታዋን የምታመሰግን ቤተ ክርስቲያን ክርስቶስን አሰድብም ማለት አሰብክም ከማለት በላይ ስድብ የለም። ኦኬ፣ ነውር የለም። እንደዚህ ካለ እንደዚህ ያለ ጸያፍነት ራሱ የለም፣ እውነት ለመናገር ማለት ነው። ሶ ቤተ ክርስቲያን እንዲህ ባማረ ዜማ በሚገርም ትምህርት ክርስቶስን እንዲህ ትገልጸዋለች፣ እንዲህ ትሰብከዋለች። ይሄ ከዕለታት በአንድ ቀን የሚነገር አይደለም። ሁሌ ዘወትር በቅዳሴዋ ክርስቶስን እንዲህ እያለች ታመሰግነዋለች። በየትኛውም ቤተ ክርስቲያን የእመቤታችንም የቅዱሳንም ቤተ ክርስቲያን ቢሆን የሚቆረሰው የሚፈተተው የአንድም ቅዱስ መልአክ የአንድም ጻድቅ ስጋ ደም የለም በጭራሽ። የአንዱ የኢየሱስ ክርስቶስ ስጋና ደም ነው። አያችሁት? ሁሉም ቅዳሴ ስለማን እንደሚናገር ስለ ክርስቶስ ነው የሚናገረው ቅዳሴዋ። በጣም ያሳዝናል። እውነት ለመናገር ልቦናቸው እግዚአብሔር አምላክ ያብራላቸው። ከቅዱሳን አንጻር የሚናገሩ ምናልባት አንዴ ከጀመርኩት በዛው ልጨርሰው ብዬ ስለ ቅዱሳንን ማክበር የሆነ ክርስቶስን ቅዱሳንን ማክበር የሆነ ክርስቶስን አለ መስበክ የሚመስላቸው ምስኪኖች አሉ። ማይዘዊ ክርስቶስ በቅዱሳኑ ደስ የሚለው እንጂ በቅዱሳኑ የሚቀና አምላክ ራሱ አይደለም። እውነት ለመናገር ኦኬ፣ በቅዱሳኑ ደስ የሚለው አንተ የአብርሃም አምላክ ስትለው ደስ የሚለው የዳዊት ልጅ ብትለው ደስ የሚለው ጌታ ነው ያለን። ኦኬ፣ እግዚአብሔር አምላክ ቅዱሳኖቹ የሚጸየፋቸው አምላክ አይደለም። እናንተ በምትጸየፏቸው ልክ ማለት ነው። የአክባሪያቸው እሱ ስለሆነ የወደዳቸውም እሱ ስለሆነ እሱ በወደዳቸው ልክ እኛ ልንወዳቸው በፍጹም ራሱ አይቻልም። እውነት ለመናገር ስለ ፖሊካርፕ ማርቲርደም በተቀበለ ሰዓት የሆነ የቅዱሱን አጽም ለማክበር አጽሙን ለመውሰድ ክርስቲያኖች በሚያስቡበት ሰዓት ምን ብለው አይሁዳውያን በክፋት እንዳስነገሩና እነዚህ ሰዎች ተረፈ አይሁዳውያን የሚመስሉ እንደሆኑ ለማሳየት ስለፈለጉ ነው። ተረፈ አይሁዶች
ይመስላሉ ባነጋገራቸው ማለት ነው። ምክንያቱም ክርስቶስን እንደምትሰብክ በሚገባ ስለሚያውቁ ሰውን ምን ብለው ነው የሚከሱት? የማያደርጉትን ለመክሰስ። ኦኬ ማርቲርደም ኦፍ ፖሊካርፕ 17ኛው እና 18ኛው ቻፕተር ላይ እንዲህ ብሎ ይናገራል። ስለ ማርቲርደም ኦፍ ፖሊካርፕ በደንብ ብታነቡት ደስ ይለኛል። ባይዞ ፖሊካርፕ በጣም በስተርጅናው ነው ሰማዕትነትን የተቀበለው እና ሰማዕትነት ሲቀበል በእሳት ነበር ያቃጠሉት። በእሳት ሊያቃጥሉት ሲሉ አሁን ክርስቶስን ካድና ከእሳት እናድንሃለን ወይም ደግሞ አናቃጥልህም ብለው ሲናገሩት ክርስቶስ እስከዚህ ዕድሜ ምንም ያጎደለብኝ ነገር የለም እኔ ደግሞ እሱን ምክድበት ምንም ምክንያት የለም ካለ በኋላ ምናልባት ብታውቁ ኖሮ ይሄን አሁን የምታነዱት እሳት 10 እጥፍ በላይ ላይ ብታፈሱብኝ ቢፈስባችሁ ይሻል ነበር በኋላ የሚመጣውን እሳት ስለማታውቁ ብሎ ይናገራቸውና እዚህ ጋር ቻፕተር 17 ላይ እንዲህ ይላል። ቻፕተር 17 ዘ ክርስቲያን አር ሪፊውዝድ ፖሊካርፕን ስጋው ከመስጠት ሪፊውዝ ተደረጉ። ክርስቲያኖች አንሰጣችሁም አሏቸው ማለት ነው። እና ለምንድነው አንሰጣችሁም ያሏቸው? እዚህ እንደገራ but when the adversaries of the race of the righteous the envious malicious and wicked one perceived the impressive nature of his martyrdom and considered the blameless life he had led from the beginning and how he was now crowned with the wrath of immortality having beyond dispute received his reward. ምንድነው ጠቅላላ አድርጌ ትራንስሌት አረግላችኋለሁ። he did his utmost that not the least memorial of him should be taken away by us, although many desire to do this and to become possessors of his holy flesh ይላል። ምን ማለት ነው? ልክ ማርቲርደም በተቀበለበት ሰዓት ማለት ነው ፖሊካርፕ ምን ያደርጋሉ? መጀመሪያ በእሳት አይደል ያቃጠሉት። በእሳት ሲያቃጠሉት ፖሊካርፕ እሳቱ አላቃጠለው። ምን ያደርጋል? ነፋስ የሚመስል ነገር በእሳቱ መካከል ተነስቶ የፖሊካርፕን ሰውነት እንደ መርከብ የሚመስል ቅርጽ እሳቱ ሰርቶ ያጅበው ወይም ደግሞ ይጠብቀው ነበረ ፖሊካርፕን ማለት ነው። ስለዚህ ምን ብለው ተበሳጩ? ሌት ፒርስ እናድርገው፣ ኦኬ በቢላዋ እንውጋው ብለው ፖሊካርፕን ምን ያደርጋሉ? በቢላዋ ይወጉታል። ከዛ ከተወጋው ነገር እርግብና ደሙ ይፈስና እሳቱ ያጠፋዋል። ሰማዕትነት ይቀበላል ፖሊካርፕ ማለት። በእንደዚህ መንገድ ሰማዕትነት የተቀበለው ፖሊካርፕ ክርስቲያኖች ምን ያደርጋሉ? የቺ ቅድስት ስጋውን ስጡን፣ ኦኬ ቅድስት ስጋውን ስጡን ብለው ይለምናሉ ማለት ነው። ከዛ ቅዱስ ስጋውን ማለት በረከት እንደሚያሰጥ ስለሚያውቁ ክርስቲያኖች ማለት ነው ከጻድቁ በረከት ለመካፈል ቅዱስ ስጋውን ስጡን ሲሉ ምን ብለው አስነገሩባቸው መሰሉ? ተመልከቱ። for this end okay and he suggested it to Nasitas the father of Herod and brother of Alice to go and entreat the governor not to give up his body to be buried ማለት እንዲቀበር ስጋውን እንዳይሰጡ ነሲተስ ለሚባል ሰው ሄደው የሄሮድ አባት ማለት ነው ሄደው ምን አሉት ማለት ነው? በቃ ስጋውን እንዳይሰጡ ምን በሉት አሳምኑት ብለው ላኳቸው ማለት ነው። lest said he forsaking him that was crucified they began to worship this one. ከዛ ምን ምክንያት እንሰ እንዴ አሁን ለምን ደው ማልሰጣቸው ቢለን ምን ብለን ምክንያት እንፍጠር አለ። ምክንያት ሲፈጥሩ they forsaking him that was crucified they began to worship this one. ምክንያቱ አስቀድሞ የተሰቀለውን ክርስቶስን እንደሚያመልኩት ሁሉ ይህንንም ደግሞ እሱን ትተው የተሰቀለውን ትተው ይሄኛውን ያመልኩታል። እንዳያመልኩት ስጋውን እንዳሰጣቸው አሉት። የአይሁዶች ሴራ ማለት ተመልከቱ። አሁን እነዚህ ሰዎችም ተመሳሳይ ክስ አይደለም የሚከሱት? ልክ እንደ አይሁዳውያን ማለት ነው። ልክ እንደ አሕዛብ ክርስቲያኖች እንደሚከሷቸው ቅዱሳኖቹን ሲያከብሩ እያመለኳቸው ነው ብለው እንደሚያስቡት ክርስቶስን ጥለው ማንን
ፖሊካርፕን እንዳያመልኩት ስጋው እንዳሰጣቸዋለሁ አሉ። then this he said at the suggestion and urgent persuasion of the Jews ጁሾቹ እንዲህ ብለው እንዲያሳምኑት ነገሩ ማለት who also watched us as we sought to take him ምን ልንል አልችልም it is neither possible for us ለኛ የሚቻለን ነገር አይደለም አሉ። ምን ለማድረግ ቆይ በደንብ እዩ as we sought to take him okay ምን አለ that is it is neither possible for us ever to forsake Christ ክርስቶስን ልንጥለው በጭራሽ አይቻለንም who suffered for the salvation of such as shall be saved throughout the whole world the blameless one for the sinners ኃጢአት የሌለው እርሱ ስለ ብዙዎች ኃጢአት ስለ ዓለም ኃጢአት ራሱን መስዋዕት ያደረገ ክርስቶስን በጭራሽ ልንጥለው አንችልም ልንተወው አንችልም nor to worship any other እሱንም ትተን ሌላ ልናመልክ ከቶ በጭራሽ ምን አይቻለንም ከክርስቶስ ውጭ ሌላ ልናመልክ ይቻለናል ፍጡር ልናመልክ ይቻለናል በጭራሽ አይቻለንም for him እርሱ indeed as being the son of God we adore እሱ አንድያ እግዚአብሔር ልጅ እንደመሆኑ እናመልከዋለን but ነገር ግን the martyrs as disciples and followers of the Lord የጌታ ደቀ መዛሙርትና ተከታዮች እንደመሆናቸው we worthily love on account of their extraordinary affection towards their own king and master እነርሱን ደግሞ በማይነገር ፍቅር እንወዳቸዋለን እናከብራቸዋለን በምን extraordinary affection ከአእምሮ በላይ በሆነ መከራ በመቀበላቸው towards their own king and master ወደ ራሳቸው ጌታና ንጉስ ወደ ሆነው ክርስቶስ ለመሄድ extraordinary የሆኑ መከራዎችን በመቀበላቸው ይልና of whom may we also be made companions and fellow disciples እኛም እንደነሱ ተከታዮቻቸው ወይም ደግሞ የነሱ ተከታዮች እንድንሆን ምን እንላቸዋለናል ሰማዕትነታቸው ወይም ደግሞ በረከታቸውን ለመካፈል እናከብራቸዋለን እንጂ በጭራሽ አናመልካቸውም ይልና እዛው ቁጥር 19 ላይ ይመስለኛል በየዓመቱ ደግሞ እግዚአብሔር አምላክ ምን ፈቀደልን ይላል የፖሊካርፕ የሰማዕትነቱ ዓመት መታሰቢያ እንዲያከብሩ እግዚአብሔር አምላክ እንደፈቀደላቸው በሚገባ ይናገራሉ ኦኬ አንቨርሰሪ በየዓመቱ የመታሰቢያ በዓሉ የሰማዕትነት የተቀበለበት መታሰቢያ በዓሉ እንዲያከብሩ ያከብሩም እንደነበረ የኤፒስቶል ኦፍ ወይም ደግሞ ማርቲር ኦፍ ፖሊካርፕ በግልጽ ይናገራል ከዚህ ምንድነው የምንረዳው በነገራችን ላይ ቅዱሳን ከመጀመሪያው ክፍለ ዘመን ጀምረው ኦኬ አጽማቸው መታሰቢያቸው ይደረግ እንደነበር በየዓመቱ ያከብሯቸው ይዘክሯቸው እንደነበረ እንረዳለን ይህ ግን ልክ እንደ አይሁዳውያን በሐሰት ክስ ክርስቶስን ጥለው ሰማዕቱን እያመለኩ ነው ብለው አይሁድ እንደከሰሱ ልክ እንደዚያ ነው እነዚህም ተረፈ አይሁዶች ቅዱሳንን ስናከብር ቅዱሳንን ስናስብ ክርስቶስን ትተን እነሱን እያመለክን አስመስለው በሐሰት መክሰሳቸው ስቲል ቀጥሏል ማለት ነውና ይሄን ለማለት ነው በጣም ብዙ ነገር ነው ያወራሁት እንግዲህ አንተሽ ደግሜ ስለማላወራ ነው እግዚአብሔር ይስጥልኝ ዮሐዴ በጣም ቃልዎት ያስማልን እግዚአብሔር ያክብርልህ ለእውነት ጥልቅና ደስ የሚል ሐሳብ የሰጠህን ከቅዳሴ ጀምሮ ከመግቢያው እስከ መውጫው እንዲሁም ቅዳሴ ዮሐንስ አፈወርቅ ራሱ በጣም ደስ በሚል ሁኔታ ነው ያቀረብክልንና እግዚአብሔር ያክብርልን ቃልዎት ያስማልን ረጅም እድሜ የአገልግሎት ዘመን እመኝልሃለሁ ዮሐዴ በጣም እናመሰግናለን እንግዲህ ይሄንን ነው እንዲህ ብለን የምናመልከው እንዲህ ብለን የምንናገርለት እንዲህ ብለን የምንመሰክርለትን አምላካችን ኢየሱስ ክርስቶስን ነው አታመልኩትም አታውቁትም የምንባለውና በጣም ከልብ ያሳዝናል እውነት ክርስቶስን የማናመልክ ከሆነ ክርስቶስን የማናውቅ የማናምን የማንታመንለት ከሆነ ምን አስፈራን አናምነው ለማለት እኛ ክርስቲያኖች ወይንም አንድ ሰው የሚያምንበትን ነገር ነው የሚናገረው እኛም ስንናገር ክርስቶስን የማናመልክ ከሆነ ኦኬ አናመልከው ማለት መብታችን ነው ማንንም አያስገድደን እንዲሁም ደግሞ
ሌላውን የምናመልክ ከሆነ ያም እኮ አምላካችን ስለሆነ ግዴታ እንወቀስበታለን፣ እንነቀፍበታለን። ይሄም የታወቀ ነው። ግን ቤተክርስቲያን ውስጥ ኖር ያለው የሚል ሰው ወደ ሌላ ቤተ እምነት እውነት ክርስቶስን አግኝቻለሁ ብሎ የሄደ ሰው ቤተክርስቲያኒቷን አንደኛ ቤተክርስቲያን ብሎ እየጠራ ሁለተኛ ደግሞ ክርስቶስን አታውቁትም እናንተ አታመልኩትም ካለ ራሱ ሊመረምር ነው የሚገባው። ራሱ የቱ ጋር ቆሞ ምን እንደሚመሰክር ሊመረምር ነው የሚገባው። ምክንያቱም መጽሐፍ ቅዱስን እስከየት አገኘው? ከዚህ ቤተክርስቲያን አይደለ? ሰው መጽሐፍ ቅዱሱ ራሱ በሐሰት ነው የተሰጠው። አንብቤ መንፈስ ቅዱስ ገለጸልኝ ማምደከር የሚል ጨዋታም ሊጫወቱ ይችላሉ ማለት። ይሄ ጨዋታቸው ደግሞ በጣም የሚደብርና የማያምር ነገር ነው። እውነት ለመናገር ዮሐዴ ከሚገባው በላይ በሚያምር አንደበት በሚጣፍጥ ንባብ በደንብ ገልጸልናልና እግዚአብሔር ያክብርልን፣ እግዚአብሔር ያመስግን ይስጥልን። በጣም ሲበዛ ማለት ነው። ያው ክርስቶስን እንደምታውቁት ተጸነሰ፣ ከብስራቱ ጀምሮ ተወለደ። እንዲሁ ባለፈው ያሳለፍነው ግዝረት ነበር። ተገረዘ፣ ተጠመቀ፣ ጾመ፣ ጸለየ ብለን ስንቱን ነገር ያወራንለትን ኢየሱስ ሌላ ኢየሱስ እውነት እናንተን ኢየሱስ አታመልኩትም አታውቁትም መባል ከደረስን እነዚህ ሰዎች የቱ ነው የት የሚያሙን ለማለት ያስገድደናልና ራሳቸውን ቆም ብለው እውነት ክርስቶስ ወዳለበት በምልአት ወደሚመለክበት ወደ ቅዱስ ቤተክርስቲያን ይመጡ ዘንድ የሁላችንም ጥሪ ነው። እግዚአብሔር ልቦናቸውን ደግሞ አራርቶ ወደ እውነተኛው ቤተክርስቲያን ይመልሳቸው ዘንድ እንለምናለን። እንግዲህ ባሮኬ ኢዮባ እንኳን አደረሳችሁ፣ እንኳን ደህና መጣችሁ። እንኳን ደህና ቆያችሁን። አንቺ ከእግዚአብሔር አባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ከሁላችንም ጋር ይሁን። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ጥምቀቱ በሰላም አደረሳችሁ አደረሰን ብያለሁኝ። ዮሐዴ፣ አንተሽ፣ ኢዮባ እንዴት አላችሁልኝ? እንደምን አመሻችሁ? እንኳን አደረሳችሁላችሁንም። እንኳን አብሮ አደረሰን። ባሮኬ ሁሉ ሰላም ከተራው ሁሉ አማን ነበረ? እግዚአብሔር አምላክ ይመስገን። እንዴት ነበር አንቺ? ደስ ይል ነበር። በጣም አሪፍ ቀን ዋለ። እግዚአብሔር አምላክ ይመስገን። እንደውም አንድ ቦታ ምንድነው ይሄ ኤሌክትሪክ ምናምን ነገር የሚባል ነገር ሰምተን አዘንን እንጂ ሌላው በተረፈ እግዚአብሔር አምላክ ይመስገን። ወደ ኮዬ ፍጬ አካባቢ ነው መሰለኝ እዛ 4 ወንድሞች በሰረገላ ሲገፉ ኤሌክትሪክ እንትን ብሏቸው አርፈዋልና እንግዲህ እግዚአብሔር አምላክ ልብሳቸውን ይቀበል በአጸደ ገነት ያሳርፋቸው እንላለን። እንግዲህ በጣም አንቺ ዮቤ ባለለቱ እንኳን ደህና መጣ። ድጋሚ እንኳን ተወለድክ። ድጋሚ ስትል ያው ከማይጠፋው ዘር ነው አንቺ። ከዚህ በኋላ 40 ቀን ልንቆጥር ነው አለሱ። እሱ ከባድ ነውና ብቻ ግን ዮሐዴ ቅድም ያነበብከው መጽሐፍ ቅዳሴ ላይ በጣም የመሰጠኝ በሚፈርደው ፈረዱበት የሚለው ሐሳብ እንኳን መጽሐፈ ቅዳሴያችን መዝሙራችን እንኳን ከመጽሐፈ ቅዳሴ ከአምልኮታችን ላይ የተቀዳ ሆኖ ምን ያህል እንደሚገልጽ ያሳያልና በጣም ነው ደስ ያለኝ። የሚገርም ድጋሚ ስታስታውስኝ ያ እውነት ነው። አይ በጣም እንትን እኮ ስለሚል ነው እውነት ለመናገር ውርድ ላለ ሰው እንዴ አሁን የተሰማ ወራቆን ሚዩት ነው ግን የሚታየኛል። ማይክ ሚዩት ነው ግን አብረው እስኪ ማይክ ቆይ ልላክለት እስኪ ማይክ። አይ ኔትወርክ በጣም ያስቸግረው ነው መሰለኝ። እንዴ ኦኬ ወርዶ መስሎኝ ምን ይወርዳል ይሄ ሰውዬ? እዮባ አይሰማም? አሁን ነው ብትልስ ባሮክ የወረደው። ኧረ እንደመጡ ሄዱ እየመጡ ነው አለ።
ኧረ ወራጅ አለ ወራጅ አለ ሳይሉ ና ኢዮባ ተመለስ እንጂ ምንድነው ኔትወርክ? ዝም ብለህ ብዙ ሲም ካርድ አትያዝ። አንዱን ነገር አስገባ ብዬ ስንቴ ነገርኩ። ደስ የሚል ትምህርትና እውቀት ነው ያገኘ ነው ይመስለኛል ዛሬ። በጣም ዮሐዴ ያካፈለን ዮሐዴ የነገረን ነገር በጣም ደስ ይላል። እግዚአብሔር ያክብርልን፣ ጸጋን ያብዛል። እውነት ልጠግበው አልቻልኩም። ራሱ ብቀጥለው ደስ ይለኝ ነበር መጽሐፈ ቅዳሴውን። በኋላ መዝሙሩን እንሰማዋለን። እሱም ተመሳሳይ ስለሆነ በዛ በንቀጥለው አይሻልም? በዚሁ ልትቀየስ ነው ማለት ነው። አይ ጥሩ፣ በርታ በርታ። አይ መልካም። ኢዮባ ወይ እሰማለሁ? አዎ አሁን ትሰማለህ። ኔትወርክ ትንሽ እንትን ነው። ሰላም ብያለሁ። እንዴት ናችሁ? ሰላም ክርስቶስ ይብዛላችሁ። እንኳን አደረሳችሁ። እንኳን አብሮ አደረሰን። ተወዳጅ አብሮ አደረሰን ኢዮባ። እንኳን ተወለድክ በድጋሚ ኢዮባ። አሚን አሚን አሚን። ዮሐዴ ቃልዮት ያሰማልን። አልሰማውም በእርግጥ አሁን የገባሁት። ምንድነው ፕሮግራሙ? ፕሮግራሙማ ያው ትናንትና አንድ ሁለት ነገር ሰምተን አልነበረ? እውነት እቺ ቤተክርስቲያን ክርስቶስን ታመልከዋለች ወይ የሚል ጥያቄ ሲጠየቅ አንድ ወዳጃችን በፍጹም ክርስቶስን አታመልከውም ተብሎ የተመለሰ ምላሽ ነበርና እውነት ክርስቶስን ቤተክርስቲያን አታመልከውም በሚል አታመልከውም ወይ በሚል ነው ጥያቄ ጠይቀን ዮሐዴ መጽሐፈ ቅዳሴን በሚገባ አንብቦልን እንዴት አድርገን እንደምናመልክ እንዴት አድርገን እንደምንወደሰው በቅዳሴያችን እሱን ነበር እየነገረኝ ነበረው ኢዮባ። አይ በጣም አሪፍ ቃልዮት ያሰማልን ዮሐዴ። በእርግጥ በተወሰነ መጠን እየሰማው ነበርና አስቀድሞ ምንድነው ከዝንብ ማር አንጠብቅም ነው የመጀመሪያው ነገር። ሁለተኛው ነገር ደግሞ በሁለት መንገድ አየዋለሁ መልሱን ማለት ነው። ኦርቶዶክስ ኢየሱስን አታመልክም ያለውን በሁለት መንገድ። የመጀመሪያው ኢየሱስን ኢየሱስ ከሆነ አዎ ነው። ምክንያቱም እሱ በአእምሮ የሳለው ኢየሱስ ማን ነው የሚለው ራሱ ፕሮቴስታንቲዝም ስለ ክርስቶስ ያለውን ትምህርት ስንመረምር የምናያገኘው ስለሆነ በእርሱ አእምሮ ያለውን ኢየሱስ አዎ እኔ የቀለሜን ኢየሱስ አላመልከውም፣ ትክክል ነው። ግን ደግሞ የሐዋርያቱን ኢየሱስ ከሆነ እያለን ያለው እርሱ ራሱ አያውቀውም ነው። ስለማያውቀው ማናመልክ መስሎታል። የሱን የእውቀት ማነስ ነው የምናይበት ማለት ነው። አስቀድሞ ግን እንዲህ ለማለት ያበቃው ምንድነው? በእርግጠኝነት ሊጠቅስ የሚችለው ገድል ብቻ ነው። ሌላ ነገር ሊጠቅስ አይችልም። ሊጠቅስ የሚችለው ገድል ነው። እኔ ግን ዶግማ የሆነውን ትምህርት ጠቅሼ እሱ እንደማያመልክ ማሳየት እችላለሁ። ይሄ እያንዳንዱ ኦርቶዶክሳውያን ልናሳየው የምንችለው በድፍረት ልንናገረው የምንችለው ነገር ነው። ነገረ ክርስቶስን ከድህነት አንጻር ጠቅሰን እሱ ኢየሱስን እንደማያቅ ማሳየት እንችላለን። ለዛ ነው ኦርቶዶክሳዊ ሲገባ ፈንጥዞ የሚወጣው ማለት ነው። እናቱ ሲገባ ሮጦ ወጥቷል። ለምሳሌ የአማንን ኢየሱስ አላቀውም ያለበትን ድምጽ ታሳውሳላችሁ። የአማንን ኢየሱስ አላቀውም አለ። ስለዚህ እንደ አማን አይነት የሚያምኑ ወይም እንደ አማን አይነት እምነት ያላቸው ካልቪኒስቶች ማለት ነው፣ አብዛኛው በቃለ ሕይወት ቸርች ውስጥ ያሉ ማለት ነው፣ የሚያመልኩትን ኢየሱስ አያውቀውም እሱ አይደለ? ካላወቀው አያመልኩትም ማለት ነው። የሱን ኢየሱስ አያመልኩትም። እነሱ የሚያመልኩትን ደግሞ ቀለሜ አያውቀውም። ምን እያለን ነው? ቃለ ሕይወት ቸርች ያሉ ሰዎች ኢየሱስን አያመልኩም፣ ኢየሱስን አያውቁትም እያለን ነው ማለት ነው። ታዲያ ኢየሱስን ማያመልኩት ውስጥ ምን ትሰራለህ? ጠንቋይ ለራሱ አያውቅም እንደሚባለው ለራሱ እንኳን ምንም ሳያውቅ ነው ማለት ነው እያወራ ያለው። ከዚህና ከመሳሰሉት ሐሳብ አንጻር ቁጭ ብሎ በስርዓት የሆነ ማስረጃ እየተጠቀሰ ማውራት ከተቻለ በጣም ሁልጊዜም ዝግጁ ነን። እኔ ነገረ ድነትን ጠቅሰን የክርስቶስን የማዳንን ስራ ጠቅሰን
እርሱ ኢየሱስን እንደማያመልክ ማሳየት እንደምንችል በደንብ በእርግጠኝነት ነው የምንናገረው። ሁልጊዜም ዝግጁ ነን መጥቶ ማውራት ከቻለ ማለት ነው። ሄደንም ባወራን። በእርግጥ ሁለተኛው ነገር የሐዋርያቱን ኢየሱስ ያው ኢየሱስ እንደከሆነ ልክ ነው ብለናል። ኢየሱስን ኢየሱስ አናመልክም። ኢየሱስ በአንድ በኩል ለጥቂቶች ሞተ የሚባል ነው። በአንድ በኩል ደግሞ ጥምቀት አያድንም ብሎ አስተማረ፣ ስጋዬ እውነተኛ አይደለም ብሎ አስተማረ ተብሎ የሚታመን ኢየሱስ ነው። ኢየሱስ ዳግም ለፍርድ የሚመጣ አይደለም፣ ይመላለሳል። ኢየሱስ ይመጣል ይሄዳል፣ ይመጣል ይሄዳል ተብሎ የሚታመን ነው። እንዲህ አይነት ኢየሱስ አልነገሩንም። ራሱ ኢየሱስም አላለም ዳግም ሲመጣ ለፍርድ እንደሆነ ነው። እነሱ ግን ይመጣል፣ ይነጥቀናል፣ ይመጣል፣ ይመለሳል እያሉ ነው የሚያምኑት። የሐዋርያቱ ኢየሱስ አይደለም ማለት ነው። ተረታችኋል? ስለዚህ የእሱን ኢየሱስ አናቀውም። እሱን ከሆነ አታመልኩም እያለን ያለው የማናቀውን አናመልክም። የምናመልከው ሐዋርያቱ የሰበኩንን ኢየሱስን ነው ማለት ነው። ሐዋርያቱ የሰበኩንን ኢየሱስን ነው። ሐዋርያቱ የሰበኩትን ኢየሱስ አታመልኩም የሚለን ከሆነ ደግሞ ይሄንን በአባቶች ትምህርት እንመዛዘን ነው። ምክንያቱም የሐዋርያቱ ኢየሱስ ሐዋርያቱ እግር ስር ቁጭ ብለው የተማሩ አባቶች ያስተማሩት ነው አይደል? ሌላ አይደለም። በታሪክ ውስጥ ያለ ክርስትና ነው ያለንና የማንን ኢየሱስ ነው ሐዋርያቱ የሚያውቁት የሚለውን ቁጭ ብሎ ማውራት ይቻላል። የኛን ወይስ የሱን? ለምሳሌ በክርስቶስ ትምህርት ያለ አምላክ አለው። በክርስቶስ ትምህርት የሌለ ደግሞ አምላክ የለውም አይደለ? ዮሐንስ በመልእክቱ ላይ ይህን ብሎናል። በክርስቶስ ትምህርት የሌለ አምላክ የለውም ብሎናል። በክርስቶስ ትምህርት አለመኖሩን ካሳየነው አምላክ የለውም ማለት ነው አይደለ? ለምሳሌ ኢየሱስ በነገራችን ላይ ጥምቀትና የጌታን ስጋና ደም የምናነሳው እጅግ በጣም መሰረታዊና ነገረ ድነት ስለሆነ ነው። ፕላስ ጌታ በቀጥታ ያስተማረው ትምህርትም ነው እና እነዚህን ሚስጥራቶች አንስተን ስተታቸውን ስናሳያቸው በቀጥታ የጌታን ትምህርት እንደሚቃወሙ ለማሳየት ጭምር ነው። ስለዚህ ጌታ ኢየሱስ በቀጥታ ያመነ የተጠመቀም ይድናል አለ። ለመዳን ምንና ምን አለ? እምነትና ጥምቀት። ወንድማችን እንዲያምናል አያምንም። የሆነ ጊዜ ያምን ነበር፣ የሆነ ጊዜ ቀይሮታል። ካስፈለገ በማስረጃ እናሳያለን። ስለዚህ በክርስቶስ ትምህርት አለ የለም። የሐዋርያቱ ኢየሱስ አይደለም ማለት ነው። የሐዋርያቱ የሰበኩት ኢየሱስስ ያመነ የተጠመቀ ይድናል ብሎ ያስተማረ ነው። እኛም የተቀበልነው ነን ማለት ነው። የጌታ ስጋና ደም እውነተኛ ነው የሚለውን እኛ እናምናለን። ማ ብሎ? ጌታ ኢየሱስ ስጋዬ እውነተኛ መብል ደሜ እውነተኛ መጠጥ ነው። ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ፣ እርሱ በእኔ ይኖራል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ይሄንን ያለው ጌታ ኢየሱስ ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ጀምሮ መመልከት ይቻላል። ይሄው እኛ እንዲሁ ነው የምናምነው፣ አንቀይረው ማንበርዘው። እርሱ ግን አያምንም። ስለዚህ በክርስቶስ ትምህርት የለውም፣ አምላክ የለውም ማለት ነው። ታዲያ አምላክ የሌለው ሰው ኢየሱስን አያመልኩም ቢለን እንገረማለን? አንገረምም። ጸሎታችን ከኤቲስትነት እንዲወጣ ነው ማለት ነው። ስለዚህ የኛ ኢየሱስ በቅዳሴያችን ዮሐዴ እንዳሳየን በቅዳሴያችን ዘወትር እየተነሳ የሚመሰገን የሚመለክ በህይወታችን ሁል ጊዜ ቅዳሴ ሲጀመር ሲጨረስ ምግብ ስንበላ ስንወጣ እንደው የዋን የተቋረጠው አንድ ያኔ እኮ መስሎኝ ኔትወርክ አስተካክላለሁ። አንቺ አጠራጠረኝ እኔ ራሴ እግዚአብሔር እንዴ ከአንዳንድ ነው ቀጥ ያለው ማለት ነው። አንቆ ይዞ ወሰደው። እዮባ ካለ እስኪ ተመለስና አልሰማለን ወይ እዮባ እስከሚመጣ ድረስ ልኮላል። አንቺ እኔ ልኬለታለሁ። እስከዛ ትናንትናም አንተ ስለነበርክ
ትንሽ አጫውተንና እንቀጥላለን በዛው። እሺ ቦታችንንም በዛው አስተዋውቃለሁ ብዬ ነው። እሺ ወንድማችን ባሮክ። እሺ አንቺ በነገራችን ላይ ቃል ያሰማልን። አንቺ ዮሐዴ፣ ኢዮባ ሁላችሁም ወንድሞች መጥቷል መሰለኝ። ቆይ ይጨርስና ኢዮባ ና ግባ። አይ በጣም የሚገርም በጣም ብዙ ነገር ነበር እያወራ የነበረውና ድንገት ያንተ ድምጽ ሲመጣ እኔ ቴጄ ነው ብዬ ራሴን ስፈልገው የለውም። እኔ የዚህ ሰውዬ መንፈስ እየፈራሁት ነው አሁን ይስተላል። እሺ በአጭሩ ቤተክርስቲያናችን ኢየሱስን አታውቅም ተብላ ልትከሰስ የምትችልበት ምንም ምክንያት የለም። ሚዛኑ ትምህርት ከሆነ በትምህርት መመዘን እንችላለን። ራሱ ጋር አብሮ ገስት ላይ ከሚቀመጠው ጋር የትምህርት ልዩነት እንዳለው እናሳይና በትምህርት መዝኖ ወደ ኦርቶዶክስ የመተቸት ሞራል እንደሌለው ማሳየት እንችላለን። በአንጻሩ ደግሞ በሐዋርያቱ ትምህርት እኛ ያለንን ትምህርት መዝነን አሳይተን ሐዋርያቱ የሰበኩትን ኢየሱስን እንደምናመልክ ማሳየት እንችላለን። ዋናው ነገር ከስሜት በወጣ መልኩና ጠያቂ በሌለው ቦታ ማውራት፣ ትምህርት ማስረጃ ጠቅሶ ማውራት የተለያዩ ነገሮች ናቸው። ጠያቂ በሌለበት በስሜት ግንፍል ብሎ ቤተክርስቲያን መሳደብ ማውራት ይቻላል። በማስረጃ ሲወራ ግን እሱ ነገር ሌላ ነው። እንዳያችሁት ማታም ቢሆን ልክናቱ ሲገባ መፈርጠጥን ያመጣል ማለት ነው። ስለዚህ እኛ ኢየሱስ ክርስቶስን ሐዋርያቱ እንደሰበኩት እናምናለን። እሱ ኢየሱስን ራሱ እንደሰበከው ነው የሚያምነው። ማነው ለክርስትና ታማኝ ከተባለ መጽሐፍ ቅዱስ መግለጥ ነው። አባቶች ያስተማሩትን መቀበል የክርስትና ትምህርት ነው። የእምነት ፍሬያቸውን ተመልከቱ፣ በእምነት ምሰሏቸው ነው የተባለው። ስለዚህ ፍሬያቸውን ማስረጃ ሲወራ ግን እሱ ነገር ሌላ ነው። እንዳያችሁት ማታም ቢሆን ልክናቱ ሲገባ መፈርጠጥን ያመጣል ማለት ነው። ስለዚህ እኛ ኢየሱስ ክርስቶስን ሐዋርያቱ እንደሰበኩት እናምናለን። እሱ ኢየሱስን መግለጥ ነው። አባቶች ያስተማሩትን መቀበል የክርስትና ትምህርት ነው። የእምነት ፍሬያቸውን ተመልከቱ፣ በእምነት ምሰሏቸው ነው የተባለው። ስለዚህ ፍሬያቸውን የእምነት አስተምሯቸውን ተመልክተን እንመስላቸዋለን። እሱ ደግሞ በአእምሮ የፈጠረውን ኢየሱስን ያመልካል። ይሄ ጣዖት አምልኮ ነውና ስጠቀለለው ከዝንብ ማር አንጠብቅም ነው። ያለ ማስረጃ የተወራ ነገር ስለሆነ ለማፍረስ ምንም የሚባል ነገር የለም እና እግዚአብሔር ይስጥልኝ። አሜን አሜን። ኢዮባ ቃሎትን ያሰማልን። ያው የሚገርመው ምንም እኛም ሪአክት ማድረግ የፈለግነው ነገር አልነበረም። ግን ከዚህ በፊት ክሌም የሚደረገው ምንድነው? ደርበውበታል፣ ሸፍነውበታል፣ እንደዚህ እንደዛ ክርስቶስ ውጪ ሌላ ያመልካሉ ነበር። አሁን ግን ፍጥጥ ብሎ ክርስቶስን አያመልኩም የሚል ሐሳብ ስለተሰጠ እዛ ላይ ትንሽ እንነጋገርበት በሚል ነው እንጂ ያው ሰውየውማ አንተ በዚሁ አጋጣሚ አሁን ያነሳውና ሌሎች ምክንያቶች ካሉ በእነዚህ ምክንያቶች ኢየሱስን አትሰብኩም ወይም ኢየሱስን አታመልኩም ማለት የሚችል ሰው ካለ በማስረጃ እንዱ ዝም ብሎ ለመውጣት አይደለም፣ በማስረጃ ማሳየት የሚችል ሰው ካለ ማንም ይሁን ማን ለመቀበል ዝግጁ ነን። እሱ ሳይታለም የተፈታ ሐሳብ በጣም በትክክል ያው ደፍሮም የሚመጣ እንደሌለ እናውቃለን። ግን ካለ ይኸው ኢዮብ እንደተናገረው እኛ ከክርስቶስ ውጭ የምናመልከው እንዲሁም ደግሞ ክርስቶስን አታመልኩም የምትሉ ሰዎች ካላችሁ ቢያወር ገስት ነው። ያው ቤቱ ክፍት ነው፣ መግባትና ሐሳባችሁም ሞስት ሪሰንት ማድረግ ትችላላችሁ ማለት ነው። ባሮክ ወይ በራሴ ቃልት ያሰማልን። ሞስት ሪሰንት የምትለው ነገር ቃልት ያሰማልን። ኢዮባ ወንድሞች ሁላችሁንም ማለት ነው። በነገራችን ላይ አንድ በደንብ መረዳት ያለብን አንድ ነገር አለን። በሰው የተጀመረ ስለሆነ እንደሚታወቀው ሪፎርመሮች ነው የተነስተው የጀመሩት። በካልቪን ካልቪኒስት ናቸው፣ በሉተር ሉትራን ናቸው። በቃ በሆነ በተነሳው በዛ ስም ናቸው፣ በሆነ በሚነሳው በዛ ነው የሚቀጥሉት። እኛ ግን በክርስቶስ ክርስቲያን የተሰኘነን
ምክንያቱም ቤተክርስቲያን የመሰረታት ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ይጠይቃል። እና ሐዋርያት ምን ብለው ይመልሳሉ? አንዳንዶች ኤልያስ፣ አንዳንዶች ኤርሚያስ፣ አንዳንዶች ዮሐንስ ከነቢያት አንዱ ነው ብለው ይመልሱለታል። አሁን ትልቁ ጥያቄ መጣ። ለሁሉም የሚጠየቅ ለሁሉም የሚሰራ አንድ ጥያቄን ጠየቀ ጌታ። እናንተስ እኔን ማን እንደሆንኩ ትሉኛላችሁ? ጋይስ የክርስቶስ ቤተክርስቲያንን የሚሉ ብዙ አሉ አይደል? ሁላችንም ክርስቲያንን ብለው የሚናገሩ ብዙ ናቸው። ግን ምን ብለው አምነውታል ነው ትልቁ ጉዳይ። ኦኬ ምን ብለው ተቀብለውታል ነው። እዚህ ጋር ይነሳና የዮና ልጅ ስምዖን ወይንም ደግሞ ቅዱስ ጴጥሮስ ማለት ነው አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ ተናገረ ማለት ነው። ተመልከቱ፣ የድመት ልጅ ድመት ነው፣ የውሻ ልጅ ያው ውሻ ነው፣ የበግ ልጅ ያው በግ ነው፣ የሰው ልጅ ያው ሰው ነው። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ መለሰ። ምንድነው ማለት ነው? በመጀመሪያም ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር እንዳለን ዮሐንስ አንተ ክርስቶስ የሕያው እግዚአብሔር ልጅ የባህሪ ልጁ ነህ እግዚአብሔር ነህ ብሎ መሰከረ። እዚህ ጋር አንድ ነገር ነገረው። እውነት እውነት እልሃለሁ ይህን ስጋና ደም አልገለጠልህም። ተመልከቱ፣ አሁን የእነርሱ እምነት የሚጀመረው ከስጋና ከደም መገለጥ በሆነው እውቀት ነው። ሰዎች ምን የሚሉት የሚጀምሩት፣ እሺ ጋይስ በደንብ ስሙ እንጂ ሰዎች የሚጀምሩት ከስጋና ከደም የሆነ መገለጥ ነው። የቀደመችዋ ቤተክርስቲያን የማታውቀው ክርስቶስ ያላስተማረው ኦኬ ክርስቶስ ያላስተማረው ቤተክርስቲያን ሐዋርያን አበው ያልተናገሩትን አዲስ የሆነ መገለጥን ይዘው ነው የመጡት። የኛ ግን እምነት የኛ ግን ሃይማኖት አንድ ጊዜ ፈጽሞ የተሰጠችው ለቅዱሳን ነው። ልክ ይሁዳ በመልእክቱ አንድ ብቻ ምዕራፍ ነው ያለችው ቁጥር 3 ላይ ስለምንካፈለው ስለ መዳናችን ይልና ይሁዳ ራሱን ያካትታል። ምን ይላል? ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት ትጋደሉላት ዘንድ ግድ ሆነብኛል። አንድ ጊዜ ፈጽሞ የተሰጠች ምን አለች? ሃይማኖት አለችን። ልክ ጌታ ይህን ስጋና ደም አልገለጠልም የሰማይ አባቴ እንጂ እንዳለው እውነተኛ መገለጥ አንድ ጊዜ የመጣው አስተምሮ ከምንድን ነው? ከእግዚአብሔር ነው። ስለዚህ ያስተምሮ በየጊዜው ሊገላለጥ ወይም በየጊዜው ሊቀያየር ወይም በየጊዜው ሊሻሻል የሚችል ነገር አይደለም፣ በራሱ አይደለም። ለዛ ነው ከቀደመው ዘመን ጀምሮ ሁልጊዜም በጸሎት ቤተክርስቲያን ሁልጊዜም ዘውትር ጸሎት የምንለው አለ አይደል? የሃይማኖት ጸሎት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን ከዛስ በአንድ ጌታ በኢየሱስ ክርስቶስ እናምናለን። በስንት ጌታ? በአንድ ጌታ። ልክ ኤፌሶን 4:5 ላይ አንድ ጌታ፣ አንዲት ጥምቀት፣ አንዲት ሃይማኖት እንደሚለው በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምን የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞ ስለኛ ተሰቀለ። በጴንጤናዊው በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ለመፍረድ በምስጋና ይመጣል። ለመንግስቱ ፍጻሜ የለውም። በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብርት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታንን መነሳት ተስፋ እናደርጋለን ካልን በኋላ የሚመጣውንም ሕይወት ለዘለዓለሙ ብለን እንቋጫለን። ይሄ እምነት የማን ነው ከተባለ ክርስቲያኖች እምነት ነው። በዚህ በማቴዎስ ወንጌል ምዕራፍ 7 ከቁጥር 24 ጀምሮ ላይ ነገር ግን አለ ጌታ ይህንን ቃሌን ሰምቶ የሚያደርገው ቢኖር አለ ቤቱን በአለት ላይ የሰራ ልባምን ሰው ይመስላል አለ። ክርስቲያን በክርስቶስ ቃል ላይ ተመስርቶ ምን የሚለው የሚኖር ነው። ለዛ ነው ጌታ ያመነ የተጠመቀ አለ ክርስቲያን ምን ብሎ ይቀበላል? የጌታውን ቃል
ምን ብሎ ይቀበል? አሜን ብሎ አዎ ያመነ የተጠመቀ ይድናል ይላል። ስለዚህ አምኖ ይጠመቅና ይድናል ማለት ነው። ማን እንዳለው? ጌታው እንዳለው። ማን እንዳደረጉት? ሐዋርያት እንዳደረጉት። ማን እንዳስተላለፈው? ሐዋርያን አበው እንዳስተላለፉት። ማን እንደሰጠው? ቤተክርስቲያን እንደሰጠችው። ክርስትና ይሄ ነው መሰረቱ። ከዚህ ውጭ ሌላ መንገድ የለውም። ከዚህ ውጭ ሌላ መዳኛ የለም ነው። እንደዛ ከተባለ ቤተክርስቲያን ክርስቶስን አታውቅም ከተባለ እንደዛማ ከሆነ ለ1517 ዘመን በፊት ክርስትና አልነበረም ማለት ነው። ክርስቶስ ቤተክርስቲያንን ትቷታል ማለት ነው እንደነሱ አገላለጥ በፍጹም ሊሆን አይችልም። ምክንያቱም በዚህ በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እና 20 ላይ የመጨረሻው የማቴዎስ ወንጌል የመጨረሻው ምዕራፍ የመጨረሻው ቁጥር ላይ ሂዱ አለና አሕዛብን ሁሉ በአብ በወልድ እና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲፈጽሙ እያስተማራችኋቸው ደቀ መዛሙርት ያድርጓቸው በኋላ እኔም ይላል የቃሉ ባለቤት ልዑል እግዚአብሔር አምላክ የተመሰገነ ይሁን የኛ ጌታ ምን ይላል? እኔም ይልና እስከ ዓለም ፍጻሜ ድረስ እስከምትዋ ባይዚ ኢንፋናይት ሳንቲም ነው። ይሄ ፍጻሜ የሌለው ማለት ነው። ከዛስ እስከ ዓለም ፍጻሜ ድረስ ይልና ሁል ጊዜ ከእናንተ ጋር አለው። ማን? የኛ ጌታ። ከማን ጋር አለ? ከቤተ ክርስቲያን ጋር። ጴጥሮስ ዛሬ በስጋ የለም። ጳውሎስ ዛሬ በስጋ የለም። ማቴዎስ ዛሬ በስጋ የለም። ሁል ጊዜ ግን ከማን ጋር አለው አለ? ከቤተ ክርስቲያን ጋር አለው አለ። ስለዚህ የእኛ ጌታ ሊለያት የማይችል ሁል ጊዜ ማብሯት የሚሆን ጌታ ነው ያለን። እንደዛ ከሆነ ሎቱ ስብሐት እነሱ የሚሉ ትክክል ከሆነ ጌታ ሐሰተኛ ልናደርገው ነው ማለት ነው። ምክንያቱም ለ1500 ዘመን ጌታ ከቤተ ክርስቲያን ጋር አልነበረም ልንን ነው ማለት ነው። ይሄ ደግሞ ሊሆን አይችልም። ሊሆን አይችልም። ስለዚህ አንዲት ሃይማኖት አለች፣ አንዲት መንገድ አለች። ልክ በኖህ ዘመን ብዙ መርከቦች፣ ጀልቦች ሊኖሩ ይችላሉ። ማን የነበረባት ብቻ መርከብ ተረፈች? ኖህ። አሁንም ብዙ የኔ የክርስቶስ ነን እያሉ የሚገልጡ ካልቪኒስቱም የክርስቶስ ነኝ ነው የሚለው፣ ሉትራኑም የክርስቶስ ነኝ ነው የሚለው፣ ሌላ ብላ ሁሉም ምንድነው የሚሉት? እኛ የክርስቶስ ነን ይላሉ። ብዙ ደግሞ ሃይማኖት ወይም ብዙ ደግሞ ጀልባ ሊኖር አይችልም። ምክንያቱም አንድ ጌታ፣ አንዲት ጥምቀት፣ አንዲት ሃይማኖት ብሏል። መንገዱ ምንድነው? አንዲት ነች። ያም የተሰጠው ለማን ነው? ለቅዱሳን። ስንት ጊዜ? አንድ ጊዜ። ምን ተብሎ? ተፈጽሞ። ስለዚህ አንዲት ምን አለች? እውነተኛ ዳግማዊት የኖህ መርከብ አለች። ማን ራስ ይሆንላት? ጌታ። እርሷ ምን የሆነች? አካሉ። እኛ ምን ሆነን? ብልቶች ሆነን ተሰባስበን ያለንባት አንዲት ህብረት አለች ማለት ነው። ከዚች ህብረት ውጭ ህይወት የለም። ከዚች ህብረት ውጭ፣ ከዚች መንገድ ውጭ ተስፋ የለም ማለት ነው። ስለዚህ ማን ነው እንደውም ክርስቶስን አታውቁትም ብሎ መናገር የነበረበት? በጣም መሳደብ ነው። ባይዙ አፋቸውን እያላጉ አፋቸውን እየከፈቱ ያሉት በጌታ ቤተ ክርስቲያን ላይ ነው። እርሷ ደግሞ ሙሽራው ነች። የማን? የክርስቶስ። ይመጣል። ማን? ሙሽራዋ። ምን ሊወስዳት? በየት? ወደ ተዘጋጀላት ስፍራ። እና እየተናገሩ ያሉት አካሉን ነው። ጌታ በሙላት ያለባት በመንፈስ ቅዱስ የምትጠበቀዋን ያቺን የተወደደች የጌታን አካል ነው እየተሳደቡ ያሉት። እያላገጡ ያሉት በእርሷ ላይ ነው። እያሾፉ ያሉትን በጌታ ላይ ነው። ሎቱ ስብሐት ጌታን እኮ ያው በቃ እንደዛ ተናግሯል አብዷል ምናምን ብሎ፣ ስለዚህም እንደዛ ብለን እናምናለን ከተጻፈ ተጽፏል ምናምን ብለው የሚያስቡም እኮ ሰዎች አሉ። እነዚህ ሰዎች ናቸው ጌታን አታውቁም የሚሉት። እንዳለው ኢዮብ እነርሱ የተናገሩትን ጌታ እናውቀውም። ከሆነ ዘመናት በኋላ የሆነ ሰው ተገለጠልኝ ብሎ ያስተዋወቀውን ጌታ እኛ እናውቀውም። ለምን? ራሱ ክርስቶስ ኢየሱስ ባስተማረው ትምህርት፣ ሐዋርያት ባስተላለፉት፣ ቤተክርስቲያን በሰጠችን የእግዚአብሔር ቃል፣ የተወደደው ቃል ወንጌሉ ባስተላለፈን፣ በዛ ላይ ባነበብነው፣ ባየነው፣ በተመለከትነው እነርሱ የሚናገሩትን የሚያስተዋውቁትን ጌታ አላገኘነውም። ስለዚህ እነርሱ የሚሉትን ጌታ አናውቀውም። እንዴት እናውቀው እንችላለን? ልናውቀው አንችልም። ትክክል ነው። እና ክርስትና ክርስቶስን ወደ መምሰል የምናድግበት ታላቅ ሕይወት ነው።
የተፈጠርነው ራሱ ለዛ ነው። ልክ ኤፌሶን 2:10 ላይ እንደሚናገረው መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠራችሁ እንደሚለው ክርስትና ክርስቶስ ወደ መምሰል የምናድግበት በመልካምና በትሩፋት ጌታችንን መድኃኒታችንን ኢየሱስን ክርስቶስን እርሱን እያመለክን እየተገዛን በፍጹም ልባችን እስከ ሕይወት ፍጻሜ ድረስ ታምነን የምንኖርበት ልክ ሮሜ 8:35 ላይ ከክርስቶስ ፍቅር ማን ይለየናል? መከራ ነው፣ ችግር ነው፣ ስቃይ ነው፣ ስደት ነው፣ ረሃብ ነው፣ ራቁትነት ነው፣ ሰይፍ ነው ካለ በኋላ እንዲህ ተብሎ እንደተጻፈ ይላል ሮሜ 8:36 ላይ ሲቀጥለው ቅዱስ ጳውሎስ ስለአንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎችም ተቆጠርናል። እስከ ሕይወት ፍጻሜ ድረስ እጅግ አብዝተን የምንወደው በተስፋም የምንጠብቀው ታላቅ የሆነ ጌታ አለን። እርሱ ምን ይባላል? የክርስቲያኖች አምላክ ጌታችንና መድኃኒታችን ኢየሱስ ክርስቶስ ይባላል። ክርስቲያኖች የሚያመልኩት ይሄንን ነው። አመሰግናለሁ። አንቺ ቃሉ ያሰማልን። በጣም ድንቅ ነበር። እግዚአብሔር ያክብርልን ባሮኪ